ሰላም ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? ወደ ተከበራችሁ ቤተሰቦች ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሰላም ሁሉ ጤና ሁሉ መልካም ሁሉ ሰላም ነው። ሰላማችሁ ተበለልኝ። ዛሬ እንግዲህ አዲስ ነገሮች ካሉ በሬሳ በሻው እንግዲህ ሀሳብ ይህንን ልብስ እየሰማችሁ ያላችሁ ሰዎች ደግሞ ጓደኛውን ብዙ መስዋዕት የከፈለለትን የጓደኛውን ወንድ ለነፍሱ የሚሳሳለት ጓደኛውን ፎቶ እየለጠፋችሁ ገዳዩ ነው እያላችሁ ለጥፋችሁ ለቲክቶክ መስሪያ የምታረጉት ፎቶ የጓደኛው ምርጥ ጓደኛው ሰባሪ ነገሮችን ደግማችሁ ጓደኛው ነው። በህግ ሰው ሀዘኑን የቻለበት ፕሌስ በህግ በሳውዲ ደህንነቶች የተቆጣጠረ ስንት ነገር መስዋዕት የሆነለት ጓደኛውን የኖ ገዳይ እየተባለ መገኘቱ በየቲክቶክ በየዩቲዩብ ፎቶ ይለጥፋል። ለዩቲዩብ መስሪያ አታርጉት። ነገር እናንተ ለጥፋችሁ ታውቁት ነገር አይደለም። በሶሻል ሚዲያ ላይ ዴሴት ነው እንደዚህ ነው እንደዚህ ነው ሁሉም ነገር የሚወራው መረጃ ሰጥቷል ማለት ነው። የሳውዲ ፖሊስ የሳውዲ ደህንነቶች ይዘውታል፣ እየተከታተሉት ነው። ኦኬ ዝም ያልነውና መረጃ ማንሰጠው እንግዲህ ቦይሱን አስገባላችሁ ሼር ያደርጋችሁ ስሙ ብሏል ማለት ነው። አንዳንዴ ሚዲያ ላይ ሲመጣ አረጋግጦ ተረጋግጦ ላይ ነበሩ የተባሉ ብናወራ የተያዙ ሰዎች ስላሉ ብዬላለሁ። እውነት ለመናገር ከሆነ ጉዳዩ የሚያሳዝን ነው። ገዳዮች ደግሞ የሳውዲ ፖሊስ ተከታትሎ ቤት ይችላል ተረቱን በቁጥጥር ስር ሰብስክራይብ እና ላይክ ያደረጋችሁ ወደ ተከበራችሁ ቤተሰቦቼ የያዘው ጉዳይ ስለሆነ እሱ በስደት ወተን ለምንቀረው ወንድሞቻችን ነፍሳቸውን ባጸደ ገነት ያኑረው። ለሞላው ለቤተሰቦቹ ለእናቱ የወዳጆቹን የጓደኛን ፎቶ እየለጠፋችሁ እንደዛ ማድረግ በጣም የእውነት ጥሩ አይደለም። እንደዚህ አይደረግ፣ ነውር ነው። ሰው ሌላ ሀዘኑ እንዳይችል እዚህ ደግሞ ሌላ ለዩቲዩብ ቪዲዮ ተብሎ ለምን ተብሎ የሌለ ነገር ከሌለ ጋር እያመጡ ማለት አግባብ አይደለም። ፕሊስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ሰብስክራይብ እያደረጋችሁኝ ላይክ አርጉኝ፣ አበረታቱኝ። እኔ ሳውዲ ላይ ኢቃማ እየተገዛ ነው። እስቲ ልግዛ አልግዛ በቃ ለኔም ቻሌንጅ ስጥኝና የ2 አመት ኢቃማ አሰሩልኝ፣ አይዲ ሰሩልኝ። ለኔ ምን ነው ቲክታከሮች ብቻ ናቸው እንደሚሰራላቸው፣ እኛም ዩቲዩበሮች ይሰሩልን። ለምሳሌ ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን በሬክስ ሀበሻዊ እንግዲህ ይሄ ፎቶውን የምትለቁት ወንድሜ ምንም ነገር ጥፋት ሳያጠፋ እሱ ነው እያላችሁ በቁስል ላይ ቁስል አዘናችንን እንጨርስበት ብሎ እንዘንበት ብሎ እንትን ብሏል። እንዲሁም የወንድምነት ጥግ አለ አይደል? እኔ የብሬክስ ሀበሻው ሚስት በጣም ነው ያሳዘነችኝ። እውነት ለመናገር አንጀቴን በልታኛለች። ጓደኝነት ማለት እንደዚህ ነው።